አሁን የራሳቸው ጉዳትና ቁስል አለ። ወደን አይደለም። እኔ እንደዚህ አይነት ስብዕና ነበረኝ። ልጅን ከእናት መነጠቅ ፈልጌ አይደለም፣ ግን የኔ ልጅ ከቤት አስወጣት እናትህን ብላ ስትለው ያኔ ማሰብ ነበረባት። 9 ወር ምን እንደሆነ የምጥን ስሜት ምን እንደሆነ አይታለች፣ ትማራለች ብዬ ባስብ ጭራሽ ባሰባት። እኔ ከዚህ በላይ ምን ላድርጋት? አናቴ ላይ ትውጣ? አልፈቅድላትም። ምንድን ነው ራበሽ? አሁን እንሂድና ትጠቢያለሽ። እሺ? ምንም አልረጋችም። ይሄ እንግዲህ እሷ ያደረገችው ነገር ነው። እሷ እንዲህ ባታደርገኝ ኖሮ ይቅርታዬን እሺ ብላ ተቀብላኝ ቢሆን ኖሮ ከዛ በተረፈ ይገባታል፣ እናት ናት፣ ይሄ ክብር ማየት አለባት ብላ የህፃናት መብት ጉዳይ እኮ ነው የሚጠይቀሽ። እሷ እኮ አይደለችም፣ መንግስት ነው የሚጠይቀሽ። አሁን ምንድን ነው ረከሳችሁት? እንደዚህ ወደዳችሁም ጠላችሁ ምን ይመስለጥለጥና ውስጥ ለውስጥ መሄድ አልችልበትም። በግልጽና ግልብ ነው ማደርገው። እንደነሱ ስር ለስር እየሄድኩኝ ሰውን አልነድፍም። እስከ 18 ዓመት ተጠያቂ ነሽ። ከእናት ትለይ ልጅ እኔ እንደዛ ማደርግ ሰው አይደለሁም። ስለዚህ አርማ ራሷን አስተካክላ ልጄን እንደ እናት እንዳየው ቤት እንደፈለኩ እንድመጣ ልክ ለእናቷ የሰጠቻትን ክብር ለእኔም እስከምትሰጠኝ ድረስ ሁለቱም እናትና ልጅ ተንበርክከው ቪዲዮ ላይ ይቅር በይን አጥፍተናል ማሪም ካላሉ በቀር በ24 ሰዓት ውስጥ ይህንን ነገር ካላደረገች የእውነት ነው የምላችሁ እስከ መጨረሻው ማታገኙ። ለምን ወረቀት ይበተናል? መንግስት ባገኘበት ቦታ ነው የሚይዝሽ። ነገር ማምጣት ትችላለች። ምንም እንደማልሰራ ከዚህ በፊት ታውቁኛላችሁ። በዛ ላይ በውስጥ በኩል እየደወላችሁ አንዴ በተኪስ አንዴ እየደወላችሁ የምትሳደቡ ሰዎች አፋችሁን ሰብስቡ። በሰው ጉዳይ ኃጢአት አትግቡ። እኔ ሳኩባችሁ በእውነት ለምትሳደቡ ምንድን ነው በዚህ በኩል የሩታ ልጅ እንደዚህ፣ በዚህ በኩል የዚች ልጅ እንደዚህ። ምን ነው እናቶች አበዳችሁት? ምን ነው ከልጅሽ ቤት ውጪ ስባል አላሳዘንኳችሁ? ከራሴ ከገዛ ከልጅ ቤት ኧረ መጀመሪያ አገባ ከቤቱ ምን ታደርጋለሽ አንቺ? ኧረ ሁለቱም ቤተሰቦች ውጡ ከህይወታቸው። በቃ አሁን ውሳኔህን ትወስናለህ። አላዛረው ትወስናለህ። ልጅህ ምንም እንደማትሆንበት አውቃለህ። እኔ እጅ ላይ ሆና ልጅህን እንደማትጎዳ ጠንቅቀህ ልብህ ያውቃል። የልጄ ልጅ እኮ ናት። ለእኔ ክብሬ፣ ጌጤ፣ ይኸውላችሁ የጆሮ ጉትቻዬ ናት። ስለዚህ መንግስት እንደዛ አይልም፣ እንደዛ አይልም። የህፃናት መብት ጉዳይ እንደዛ አይልም። ከእናት አይለየም። አሳድጋታለሁ አንተን እንዳሳደጉ ጨዋ አድርጌ ትሁት አድርጌ የዋ አድርጌ ነው ያሳደጉ። ስለዚህ